ሰላም ጋይስ እንዴት ናችሁ? በዛሬው ቪዲዮ ደግሞ የቴሌግራም ስታር የምትሰሩበትን አንድ ጸዴ ቦት ይዤላችሁ መጥቻለሁ። ይሄ ቦት አንድ ሰው ኢንቫይት ታደርጉ 3 ስታር ይሰጣችኋል ማለት ነው። ሚኒመም ዊዝድሮው ደግሞ 15 ስታር ሲሆን እናንተ 5 አካውንት ካላችሁ ወይም ደግሞ 5 ጓደኛ ካላችሁ ኢንቫይት በማድረግ በአንድ ሰው 3 ስታር እየተቀበላችሁ 15 ስታር በ5 ሰው ደርሳችሁ ዊዝድሮው ማድረግ ትችላላችሁ ማለት ነው። በጣም ጸዴ ቦት ነው። 5 አካውንት ወይም ደግሞ 5 ጓደኛ ሁላችሁ የሚኖራችኋል ብዬ ተስፋ አደርጋለሁ። ኢንቫይት ካረጋችሁ በኋላ 3 ስታራችሁን ለማግኘት ስቴፕ ባይ ስቴፕ ምን ማድረግ እንዳለባችሁ በዚህ ቪዲዮ አሳያችኋል ማለት ነው። ቪዲዮውን እስከመጨረሻ ተከታተሉ። ዊዝድሮውንም ሙሉ ለሙሉ የማሳያችሁ ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። አሁን ወደ ቪዲዮ የቦቱ ሊንክ የቴሌግራም ቻናሌ ነው ፖስት ያደረኩላችሁ። እሱን ለማግኘት የቴሌግራም ቻናሌን ኮሜንት ላይ አስቀምጥላችኋለሁ። በዛ እየገባችሁ ማግኘት ትችላላችሁ። የቴሌግራም ቻናሌ ሊንክ ነክታችሁ እንደገባችሁ እዚህ ጋር ፒን የተደረጋለ ፒን የተደረገው ሜሴጅ ስትነኩት ወደ ቦቱን ሊንክ ወዳዘ ፖስት ይወስዳችኋል ማለት ነው። ከዛም ወደ ፖስቱ ከሄዳችሁ በኋላ እዚህ ጋር ቴሌግራም ቦት ሊንክ የሚለው እዚህ ጋር የምትመለከቱትን ሊንክ ትነካላችሁ ማለት ነው። ከዛም ወደ ውስጥ ከገባችሁ በኋላ እዚህ ጋር ስታርት ብላችሁ ታስጀምሩታላችሁ። በመቀጠልም እንደዚህ ያመጣላችኋል። እዚህ ጋር 5 ቻናሎች ጆይን አድርጉ ነው የሚላችሁ። ቋንቋ ሌላም ቢሆንም እኔ ምነካቸውን እየነካችሁ ጆይን ታደርጋላችሁ። በመጀመሪያ እዚህ ጋር የምትመረጉን ትነካላችሁ። ከዛም ስታርት ትሉታላችሁ። ከዛም ወደዚህ ቻናል ሲያመጣችሁ ጆይን ብላችሁ ተመልሳችሁ ወደ ቦቱ ትሄዳላችሁ ማለት ነው። ከዛም ቀጥላችሁ አሁንም ሁለተኛውን ደግሞ ትነካላችሁ። ከዛም ወደዚህ ቻናል ሲወስዳችሁ ጆይን ትላላችሁ። ከዛም ወደ ቦት ትመለሳላችሁ። አሁን ሶስተኛውን ደግሞ ሊንክ ትነካላችሁ። ከዛም ይሄንንም እንደዚሁ ጆይን አድርጋችሁ ወደ ቦቱ ትመለሳላችሁ። ከዛም አራተኛውን ሊንክ ደግሞ ትነካላችሁ አንድ ጊዜ። ከዛም ወደዚህ ቻናል ይወስዳችኋል። ጆይን አድርጋችሁ አሁንም ወደ ቦቱ ትመለሳላችሁ። በመቀጠልም አምስተኛውን ሊንክ አንድ ጊዜ ትነካላችሁ። ከዛም ጆይን አድርጋችሁ አሁንም ትመለሳላችሁ። በመቀጠል ይቺን ደን የምትለውን ትነካላችሁ እዚህ ጋር የምትመለከቷትን። ከዛም እንደዚህ ሲመጣላችሁ እዚህ ጋር በጣም መጠንቀቅ አለባችሁ። ምክንያቱም እዚህ ጋር የግዴታ ትርጉሙን ማወቅ አለብን። ምክንያቱም እዚህ ጋር ካሉት አትክልት ውስጥ የሆነ ስም ነው የሚጣራላችሁ። ነገር ግን እኛ ቋንቋው ስለማናውቀው ይሄን ኮፒ አድርጋችሁ ወደ ቻትጂፒቲ ትወስዱታላችሁ ማለት ነው። ከዛም ቻትጂፒቲ ላይ ከገባችሁ በኋላ ኮፒ ያደርጋችሁትን ፔስት አድርጋችሁ ከታች ትመጡና ትራንስሌት ብላችሁ ለቻትጂፒቲ ትልኩላታላችሁ ማለት ነው። ከዛም እሷ ትርጉሙን ትልክላችኋለች። ይሄው ትርጉሙ እንደሚለው ቱ አክቲቬት ዘ ቦት ፕረስ ዘ በተን ዛት ሾውስ ኮኮናት ነው የሚለው። ቦቱ ላይ ተመልሳችሁ ኮኮናት ያለበትን ነክተን ቬሪፋይ እናደርጋለን ማለት ነው። ቦቱ ላይ ከገባችሁ በኋላ የኮኮናት ምልክቱን እዚህ ጋር ስትነኩት ቬሪፋይ ያደርግላችኋል። ከዛ እዚህ ጋር ኦኬ ትሉታላችሁ። ከዛም እዚህ ጋር የራሳችሁን ኢንቫይቴሽን ሊንክ ለማግኘት ይሄን ትነካላችሁ። ከዛም ስትነኩት እዚህ ጋር እንደምትመለከቱት የእናንተ ሊንክ ያመጣላችኋል። እዚህ ጋር ይሄን የምትመለከቱትን ኮፒ አድርጋችሁ ለጓደኞቻችሁ ወይም ለራሳችሁ ለሌላ አካውንት ልካችሁ ኢንቫይት በማድረግ እኔ ሳረግ የነበረውን በማድረግ ኢንቫይቴሽናችሁን ጨርሳችሁ 3 ስታር ማግኘት ትችላላችሁ ማለት ነው። በዚህ መልኩ በጣም በቀላሉ ራሳችሁን ኢንቫይት ያደርጋችሁ ወይም ደግሞ ጓደኞቻችሁን ኢንቫይት ያደርጋችሁ ብዙም አካውንት ካላችሁ ደግሞ የራሳችሁን ደጋግማችሁ በብዙ አካውንት ኢንቫይት በማድረግ ብዙ ስታሮችን መስራት ትችላላችሁ ማለት ነው። ከዛም 15 ስታር ስትደርሱ ዊዝድሮ ለማድረግ ይሄን ትነካላችሁ። ከዛም በመቀጠል እንደዚህ አይነት ሊስት ያመጣላችኋል። እዚህ ጋር ብዙ አይነት ሊስት አለ። እናንተ 15 ስታር ነው ማውጣት የምትፈልጉት 15 ስታር ያለችበትን አንድ ጊዜ ስትነኩት ከትንሽ ደቂቃዎች በኋላ ቆይቶ በአካውንታችሁ 15 ስታር ይላክላችኋል። አሁን ለምሳሌ እዚህ ጋር እንደምትመለከቱት ለእኔ ተላከልኝ በዚህ መልኩ ነው። እንደዚህ አሻንጉሊት 15 ስታር የምታወጥ አሻንጉሊት ተላከልኝ ማለት ነው። ከዛም ከተላከላችሁ በኋላ እናንተም እዚህ ጋር ቪው የምትለውን ነው የምትነኩት። ቪው የምትለውን ከነካችሁ በኋላ ምን ያህል ቫልዩ እንዳለው ምናምን ያሳያችኋል። ነገር ግን ይሄ አሻንጉሊት ብቻ ስለሆነ ወደ ስታር ኮንቨርት አድርጉ የሚል እዚህ ጋር ከታች ጽሑፍ ይመጣል። እኔ ኦልሬዲ ኮንቨርት ስላደረኩት የለም። ነገር ግን እናንተ ጋር እዚች ጋር የምትመለከቷት ላይ በምልክት የማሳያችሁ ላይ እዚች ጋር ኮንቨርት ወደ 13 ቀይሩላችኋል። ወደ 13 ስታር ኮንቨርት አድርጉ ይላችኋል። ወደ 13 ስታር እዚህ ጋር የሚመጣላችሁን በተን በመጫን ኮንቨርት ስታደርጉት አካውንታችሁ ላይ ተመልሳችሁ ስታዩት 13 ስታር ገብቶ ታገኙታላችሁ ማለት ነው። እዚህ ጋር እንደምትመለከቱት ማለት ነው። እኔ እቺን አሻንጉሊት ወደ 13 ስታር ነው ማለት ነው ኮንቨርት ያደርኳት። 2 ለፊ ስለሚቆርጥ ነው ወደ 13 ስታር ትቀይሩታላችሁ ማለት ነው። ከዛም በኋላ ይሄን ስታር ደግሞ እናንተ መሸጥ ከፈለጋችሁ እኔ ቴሌግራም ቻናሌ ላይ ከፖስቱ ጋር የቴሌግራም አካውንቴን አስቀምጬላችኋለሁ። በዛ ብታናግሩኝ በስንት ብር እንደምገዛችሁ እነግራችሁና መሸጥ የምትፈልጉት ያህል ነግራችሁኝ እኔ በብር እገዛችኋለሁ ማለት ነው።
በዚህ መልኩ ስራውን መስራት ትችላላችሁ ማለት ነው። ማንኛውም ያልገባችሁ ጥያቄ ካለ ኮመንት ላይ ብትጠይቁኝ የመልስላችሁ ይሆናል። በእርግጠኝነት ደግሞ ሁላችሁም በዚህ ስታር መስራት ትችላላችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ደግሞ ቪዲዮ በእርግጠኝነት ስለሚጠቅማችሁ ላይክ ማድረጋችሁን እንዳትረሱ ማለት ነው። በቀጣይ ደግሞ በሌላ አሪፍ የኦንላይን ስራ እንገናኛለን። የቴሌግራም ቻናል ላይ ጆይን በማድረግ አዳዲስ ስራዎች ሲመጡ ስለማሳውቃችሁ ቴሌግራም ቻናል ላይ ጆይን አድርጋችሁ ጠብቁ ማለት ነው። ለዛሬ የነበረኝ ቪዲዮ ይሄን ይመስላል። ይመቻችሁ።